እኔ የምለው ግን አንዳንዴ ወጪ ሲበዛብን ማለት ነው። ለምንድን ነው ቆይ በላይ 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 እየተደራረበ የሚመጣው? ማለት የሆነ ነገር ለምሳሌ የሆነ እቃ ተበላሽቶባችሁ እሱን አሰርታችሁ ጨረስኩ ከእንግዲህ በኋላ ምንም ወጪ አላወጣም ብላችሁ ካሰባችሁ በኋላ ምንም ነገር ደግሞ ሳትጠብቁት ባልጠበቃችሁት መንገድ አንዱ ነገር ይበላሻል። ወይ ደግሞ የያዛችሁት ብር ወይ ይጠፋባችኋል። ብቻ የሆነ ነገር ይፈጠራል። ለምንድን ነው ግን የሆነ አንዳንዴ ላለው ይጨምርለታል የሚባለው ለሌለው ደግሞ ይቀነስበታል ነው እንዴ? እውነት ግን አንዳንዴ ህይወት በጣም ግራ ገቢ ነች። እግዚአብሔርን አብሶ ደግሞ እንደዚህ በስደት ላይ ያለን ልጆች በጣም ከፈጣሪ በታች በጣም አጋዥ ያስፈልገናል። ማለት ቢያንስ ስሜታችንን ጭንቀታችንን የሚረዳን ሰው ያስፈልጋል። የሆነ አንዳንዴ እኔ እንጃ ሁሉን ነገር ለብቻ አስቦ መወሰን በጣም ከባድ ነው፣ ያጨናንቃል። ምክንያቱም ስራው አለ፣ ድካሙ አለ፣ የቤተሰብ ናፍቆት አለ፣ የራስ ህይወት ስለ ነገ ማሰብ ብዙ ነገር አለ። እና እስቲ ማለት አንዳንድ ግራ ይገባኛል እውነት የሆነ ነገር አቅድና ሰርቼ ሰርቼ በቃ ከእንግዲህ በኋላ ምንም ነገር አያስጨንቀኝም እልና ወይ በዛው በእለቱ የሆነ ነገር ይፈጠራል። በቃ የሆነ አመስግኜ ሳልጨርስ ሌላ ነገር ይፈጠራል። እና አሁን እኔ ማማረር ነው ያለብኝ ማመስገን ነው ያለብኝ? እንዴት ነው የሆነ ይደበላለቃል ስሜታችን ማለት ነው። እና እስቲ በእንደዚህ አይነት ላይፍ የምንኖር ሰዎች እንዴት ነው ማለፍ ያለብን? በጣም ይከብዳል። እንደ ሰው እንጨነቃለን፣ እናዝናለን፣ ደግሞ እንደሰታለን በትንሽ ነገር ማለት ነው። ግን ደግሞ በቃ እኔ እንጃ ያሳለቻል። እና እስቲ ኮሜንት ስር ጻፉልኝ። ማለት የሆነ አገኘን ስትሉ የምታጡ አጣው ስትሉ ደግሞ የምታገኙ ሰዎች እስቲ እነዚህን ነገሮች በምን ሁኔታ ነው የምታሳልፉት? የምር ኮሜንት ስር ጻፉልኝ እሺ። በተረፈ ደግሞ እንግዲህ ሰብስክራይብ እያደረጋችሁኝ አበረታቱኝ። ተው ቢያንስ ወደፊት ጥሩ ነገር ይዤ ለመምጣት አቅጃለሁ ከእግዚአብሔር ጋር እና ሞራል እንዲሆነኝ እስቲ በትንሽ ትንሹ ሀሳቤን እዚህ ጋር እያጋራኋችሁ አግዙኝ። ኮመንት ጻፉልኝ እሺ። ተረፈ አመሰግናለሁ።